አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የመዲ ዩቲዩብ ቤተሰቦች ቻናል ተከታታዮች እንዴት አላችሁ? ደህና ናችሁ ወይ? አላችሁ ወይ? ባላችሁበት ያለ ሰላምታና እዝነት ብዝት ትረፍረፍ ይበልልኝ እያልኩኝ ማለት ነው። በመጀመሪያ በጣም ነው የማመሰግነው ማለት ነው። በርቺ ጠንክሪ አለንሽ ያላችሁ ከጎኔ በመሆናችሁ በጣም ደስተኛ ነኝ። ቃላት የለኝም ለእናንተ ማለት ነው የኔ ውድ 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 እንቁ ቤተሰቦች ማለት ነው። እና ደግሞ ይሄው ዛሬ በራሴው ራሴኑ ቁጭ አድርጌ መጥቼላችኋለሁ ማለት ነው። እንተዋወቃችሁ እንተዋወቅ። መዲና እባላለሁኝ ማለት ነው። መዲ ዩቲዩብ እባላለሁኝ። እና እንዴት ናችሁልኝ? ደህና ናችሁልኝ ወይ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ላይክ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን ማለት ነው። ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ቀጥሉ። ላይክ፣ ኮሜንት፣ ሼር በማድረግ ይሄ ቪዲዮ ለሌሎችም እንዲደርስ ተባበሩኝ ማለት ነው ውዶቼ። እና ምን ልላችሁ መሰላችሁ? እና ዛሬ በሆነ ነገር ነው የመጣሁላችሁ ማለት ነው። ብዙዎቻችሁ መፍትሄ ላጣችሁለት ነገር ብዙዎቻችሁ በቃ ተስፋ ቆርጣችሁ ለተቀመጣችሁ በተለይ ሴቶችን ነው ማለት ነው። በተለይ ለሴቶች እና ዛሬ ይዤላችሁ የመጣሁትኝ መፍትሄ ወይም አይዲያ ማለት ነው ለሚያሳካካችሁ ማለት ነው። የሆነች በጣም የምወዳት በጣም የማከብራት እንጃ ጓደኛ የሚል ማለት ትንሽ ያሳነስኳት ይመስለኛል እና መወዳት እህቴ ማለት ነው። እንደዚህ እሷ ቤት ገብቼ እንደዚህ ነበር እንደዚህ ያደርገኛል ስላት ማለት ነው። አረ መዲ እንደዚህ እኮ አይደለም፣ እንደዚህ ብታርጌ እንደዚህ ጥሩ ነው፣ እኔ እንደዚህ አድርጌበት መፍትሄ አግኝቼበታለሁኝ አለችኝ ማለት ነው። እሱም ነገር ምንድን ነው? ፀጉራችሁን ለሚያሳክካችሁ ሴቶች ማለት ነው። ሴቶች እየልብ ብላችሁ ስሙኝ ማለት ነው። እንዴት ነው ፀጉራችንን ለሚያሳክከን መፍትሄ ያመጣሽልን ልትሉ ትችላላችሁ። ያመጣሁላችሁ ምንድን ነው? ፎረፎር ነው እያላችሁ የፀጉር መድረቅ ነው የቆዳ መድረቅ ነው ብላችሁ ቅባት ነው እያላችሁ ቅባት ለምትቀያዩ አየሩ ነው እያላችሁ ለምትጨናነቁ ያ አይደለም ማለት ነው መፍትሄው ምን መሰላችሁ? ጨው ባለው ውሃ ነሳ ሻወር ብንወስደው እኔ በጣም ከምላችሁ በላይ በጣም ነበር ማከው ማለት ነው። ከማከክም አልፌ መቁረጥ ደረጃ ደርሻለሁኝ። እሱ ምንድነው መፍትሄው? ጨዋማ ባልሆነ ውሃ ፀጉራችን ሻወር መውሰድ ወይም መታጠብ ማለት ነው። እንዴት ነው ጨው? እዚህ ሀገር ላይ እኮ እዚህኛ ስደት ቦታ ላይ ከሆነን እኮ ጨዋማ ያልሆነ ውሃ የት ነው የምናገኘው ብላችሁ ግር ሊላችሁ ይችላል። ግር እንዳይላችሁ ቶቼ መፍትሄው በእጃችን ነው። ምን መሰላችሁ? በቃ በጥሞና አዳምጡኝ ማለት ነው። መፍትሄው ምግብ የምንሰራበት ውሃ አለ አይደለም? ወይም እቺ ትንሿ ንጹህ ውሃ ለመጠጥ የምንጠቀማት ውሃ ማለት ነው። መፍትሄው ምንድነው? አይው አንቺ ጎበዝ፣ አይው አሁን በደንብ እያዳመጣችሁ። መፍትሄው ምን መሰላችሁ? ጨዋማ ባልሆነ ውሃ መታጠብ ያልኩት ምግብ በምንሰራበት ውሃ ስንታጠበው ምንም አይነት ማሳከክ ምንም አይነት በቃ ጭንቅላታችን ምን ልበላችሁ በቃ እረፍት ታውቃላችሁ። እረፍት ነው የምታገኙት። ንጹህ እረፍት ማለት ነው። እና እንላችሁ ፈልጌ ነው በዚህ አይነት ውሃ ታጠቡ። ጨዋማ ባልሆነ ውሃ ስትታጠቡ እኔ የምሬን ነው የምላችሁ ወላሂ በጣም ነበር የተሰቃየሁትኝና በሱ ውሃ ስታጠብ አሁን ላይ አልሐምዱሊላህ እህቴ ምስጋና ነው እንጂ እንዳንቺ ምንም አይነት እንዴት ብዬ ምስጋና እንደምገልጽልሽ አላውቅምና በጣም ነው የማመሰግንሽ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚሁ ድንገርሽ ማለት ነው እኔ እህት እና በሱ ከታጠባችሁ ወላሂ ነው የምላችሁ ምንም አይነት ማሳከክ ምንም አይነት ኡፍ ማለት የለም። እረፍት ነው የምታገኙት። እንደ መዲ ደካት እውነቷን ነው የምትሉበት ጊዜ ይመጣል። እና በተለይ ደግሞ አዲስ ለምትመጡ እህቶቼ ይሄን ነገር ተጠቀሙ። ላይፈቀድላችሁ ይችላል፣ ሳይዋችሁ ተጠቀሙ። ምንም አማራጭ የለም። ምንም አማራጭ የለንም። መጀመሪያ እኛ ስንቆም ነው ሳህን የምንቆመው። ስለዚህ ይሄን ልላችሁ ነው የመጣሁት ማለት ነው። ያው እንግዲህ ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ለሌሎችም ሼር አድርጉልኝ። ይሄ ቪዲዮ ብዙ ቪው እንዲኖረው ፈልጋለሁ ማለት ነው። ብዙዎች
እህቶቼ ጋር እንዲደርስ እፈልጋለሁኝ እና ማለት ነው። ሸር አድርጉልኝ፣ ተባበሩ፣ ላይክም አድርጉ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። አያለሁ፣ አነባለሁ። ማስተካከል ያለብኝን ነገር እንደ ጀማሪነቴ አግዙኝ። እንደዚህ ታሪክ እንደዚህ ጥሩ ነው ብላችሁ ንገሩኝ፣ አስተካክላለሁ። ማላስተካክልበት አንድ አይነት ነገር የለም ማለት ነው። ወደፊት ደግሞ በቁም ነገር በጥሩ ነገር በሚያስናኑ በቁም ነገር ነገሮች እመጣለሁ ወደፊት ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እንዳትረሱ። አመሰግናለሁ። ወዳችኋለሁ። ክበሩልኝ። ባይ ባይ።